በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሉል እግዚአብሔር ቤተሰቦች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። እግዚአብሔር አምላካችን ቢወድና ቢፈቅድ ለሚቀጥሉት ጥቂት ደቂቃዎች ቃል እግዚአብሔርን ከኔ ጋር እንነጋገራለን። በማቴዎስ ወንጌል ምዕራፍ 5 ከቁጥር 27 ላይ ያለ ኃይለ ቃልን መነሻ በማድረግ ነው የምናወራው። ጌታችን አስቀድሞ በኦሪት በነቢያት አታመንዝር እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ያየ የተመኘ አመነዘረ ብሎ ተናግሯል። በኦሪት የተሰጡትን ሕጎች ወይም 10ቱን ሕግጋት እግዚአብሔር አምላክ በሙሴ በኩል ለሕዝቡ የሰጠውን ሕግ ማለት ነው ጌታችን ከመጣ በኋላ ሊሽራቸው እንዳልመጣ አስጠንቅቆ ነግሮናል አይደል? ማቴዎስ 5 ላይ እኔ ኦሪትና ነቢያትን ሊሽራቸው አልመጣም ሊፈጽማቸው ወይም ፍጹማን ላደርጋቸው የመጣሁ ብሎ ነግሮን ነበርና እነዚህን ሕጎች ከፈጸመበት ወይም ፍጹማን ካደረገበት መንገዶች አንዱ ደግሞ ሕጎቹን እንዲጠብቁ በማድረግ ለምሳሌ አትግደል የነበረውን ሕግ አትሳደብ በማለት ጌታችን ቀይሮታል አይደል? አትግደል ነበር ሕጉ፣ ወንድምን መግደል ሰውን መግደል ነበር የሚያስቀጣው በብሉይ ኪዳን። በአዲስ ኪዳን ግን መግደል ብቻ ሳይሆን ወንድምን መስደብም የገሃነም ፍርድ ያሰጣል የሚገባዋል። ወንድሙን ጨርቃም ብሎ የሰደበ ደንቆሮ ብሎ የሰደበ የገሃነም ፍርድ ይገባዋል ብሎ ጌታችን አርቆ የማጠር ስራን ሰርቷል። ወይም ደግሞ ሕግጋቱን ከሩቁ ገና እንዳንጥሳቸው መግደል ጋር ራሱ እንዳንደርስ እንዳንቆጣ እንዳንሳደብ አድርጎናል። መቆጣት በራሱ ወንጀል እንዲሆን ወይም ኃጢአት እንዲሆን አድርጓል ማለት ነው። ሕግጋቱን በማጥበቅ ወይም ፍጹማን ፐርፌክት እንድንሆን ስለተፈለገ ወይም ፍጹማን እንድንሆን ስለተፈለገ ሕግጋቱ ፍጹማን የሚሆኑበትን መንገድ ጌታችን አስተምሮናል ማለት ነው። ጌታችን እንደዚህ ካስተማረባቸው ወይም ደግሞ ፍጹማን ካደረጋቸው ሕጎች አንዱ አታመንዝር የሚለው ሕግ። በሙሴ በኩል ኦሪት ዘጸአትን ስናነብ ምዕራፍ 20 ቁጥር 14 ላይ አታመንዝር የሚል ትእዛዝ ተሰጥቷል። ወይም ማመንዘር ኃጢአት እንደሆነ ተነግሮናል ማለት ነው። ጌታችን ግን ማመንዘር ብቻ ሳይሆን ወደ ሴት ያየ በልቡም የተመኘ እሱ አመነዘረ በማለት መመኘት በአይን አይቶ መመኘት በራሱ ማመንዘር እንደሆነ ነግሮናል ማለት ነው። ሕጉን አጠበቀው አርቆ አጠረው ማለት ነው። ጌታችን ማመንዘር የሚባለው ኃጢአት ጋር እንዳንደርስ አርቆ የማጠር ስራን ሰራ ገና ከሩቁ ማለት ነው። አውግስጢኖስ የሚባለው ሊቅ ሲያስተምር ምን አለ? ኃጢአትን የምንሰራው በሶስት ደረጃዎች ነው አለ። ወይም ኃጢአት የሚሰራው በሶስት ደረጃዎች ውስጥ አልፎ ነው አለ። የመጀመሪያው ደረጃ የኃጢአት መነሻ ወይም ፕሮቮኬሽን የሚባለው የኃጢአት ሐሳብ የሚመጣበት ፕሮቮክድ የሚሆንበት የሚነሳበት ደረጃ ይሄ የመጀመሪያው ደረጃ ነው። ሁለተኛው ደረጃ ደግሞ ይህንን የመጣውን የተነሳውን የኃጢአት ሐሳብ በህሊናችን የምናመላለስበት ወይም ኢንጆይንግ ዘ አይዲያ ማለት ነው። ያንን የኃጢአት ሐሳብ በህሊናችን በማመላለስ በዛ የኃጢአት ሐሳብ ደስ የምንሰኝበት ደረጃ ደግሞ ሁለተኛው ደረጃ ነው አለ። ሶስተኛው ደረጃ ደግሞ ሳቲስፋክሽን ነው ወይም ኃጢአቱን በተግባር ሰርቶ ደስ መሰኘት ማለት ነው። በእነዚህ ሶስት ደረጃዎች ነው ኃጢአትን በደል የምንሰራው ብሎ ሊቁ አውግስጢኖስ ነግሮናል። በኦሪቱ እንግዲህ በብሉይ ኪዳን የተከለከለው ይሄ ሶስተኛው ደረጃ ነው። ኃጢአቱን በተግባር ሰርቶ አመንዝሮ ደስ መሰኘት ነው የተከለከለው፣ አታመንዝር ተብሎ ማለት ነው። ጌታችን ግን አርቆ የማጠር ስራ እዚህ ማመንዘር የሚባለው ኃጢአት ጋር እንዳንደርስ አርቆ ሲገድበን አጥር ሲሰራልን በአይናችሁ አይታችሁ አትመኙ የሚለውን ነገር አስቀመጠልን ወይም ይህንን ሕግ ሰራልን ማለት ነው። በአዲስ ኪዳን ሕግ አለ፣ ትእዛዝ አለ። ይህንን ሕግ መጠበቅ ይህንን ትእዛዝ መጠበቅ ክርስቲያናዊ ግዴታ ነው። ሙሉ በሙሉ ፈጽመን ልንጠብቃቸው ላንችል እንችላለን፣ ልንወርቅ እንችላለን። ቅዱስ ያዕቆብ እንደተናገረ በአንዱ የሳተ በሁሉም ስቷል ብሎ እንደተናገረ ኃጢአት ሰርተን በደል ሰርተን እነዚህን ኃጢአቶች በሕይወታችን ልንለማመዳቸው እንችላለን፣ ልንወርቅባቸው እንችላለን። ግን ወድቀን እንዳንቀር ደግሞ ንስሐ የሚባል መድኃኒት ሰርቶናል። እንዳንሰራቸው ከሰጡን ኃጢአቶች አንዱ ግን ይሄ ያየ የተመኘ የሚለው ኃጢአት ግን ምን ማለት ነው? ያየ የተመኘ ማለት ምን ማለት ነው? ያየ የተመኘ አመነዘረ ሲል ጌታችን ምን እያለ ነው? ሰዎች የምናየውን ነገር ሁሉ መምረጥ ላንችል እንችላለን አይደል? ሰው የሚያየውን ነገር ሁሉ መምረጥ አይችልም። ቀጥሎ በፊታችን ማን እንደሚያልፍ አናውቅም። ስልካችን ወይም ስክሪናችን ስክሮል ስናደርግ ቀጥሎ ምን አይነት ሰው ወይ ምን አይነት ነገር እንደሚመጣ መወሰን አንችልም። እኛ መርጠን እኛ ፈቅደን አይደለም የምናየው። እርግጥ ነው በገዛ እጃችን መርጠን ወደን ፈቅደን የምናያቸው ነገሮች አሉ አይደል? የምንሰራቸው ኃጢአቶች አሉ። ሰው ስራዬ ብሎ ፈልጎ የሚያየው ክፉ ነገር አለ። ግን ስራዬ ብለን የምናያቸውን ክፉ ነገሮች ብቻ ሳይሆን እንደው ስራዬ ብለን ባንፈልጋቸው በህይወታችን በአይናችን ፊት የሚመጡ ነገሮችን ሁሉ መምረጥ ወይም መወሰን የምንችል አይደለንም ማለት ነው። ሁሉ ነገር መምረጥ ወይም መወሰን አንችልም። ቀጥሎ የምናየውን ነገር መምረጥ ወይም መወሰን ባንችልም ግን ለምናየው ነገር የምንሰጠውን ምላሽ መወሰን እንችላለን። ጌታችንም እየከለከለ ያለው እሱ ነው። ያየ ሰው አመነዘር አላለም አይደል? ጌታችን ከማየት በኋላ መመኘት የሚባል ደግሞ ምላሽ አለ። የመጀመሪያው ደረጃ ኃጢአት ፕሮቮክ የሚደረግበት የሚነሳበት ደረጃ ማየት ነው። እናያለን፣ በአይናችን ፊት የሚመጣ ነገር አለ። ያን ነገር ላለማየት ዞር ልንል እንችላለን፣ ላለመመልከት ልንሞክር እንችላለን። ግን ኦልሬዲ አይተናል። ካየነው በኋላ ግን ለዛ ነገር የምንሰጠው ምላሽ ኃጢአት ሊሆንም ላይሆንም ይችላል ማለት ነው። መመኘት ከጀመረን የሆነን ሰው አይተን በዝሙት ማሰብ ከጀመረን ከዛ ሰው ጋር ሩካቤ ብንፈጽም ዝሙት ብንፈጽም ልናገኘው የምንችለውን ደስታ በህሊናችን ማመላለስ ከጀመረን ከዛ ደግሞ ያንን ሐሳብ ኢንጆይ ማድረግ ከጀመረን ወይም በዛ ሐሳብ ደስ መሰኘት ከጀመረን ያ ኃጢአት ያየ የተመኘ አመነዘረ የተባለው ለእንደዚህ አይነቱ ሰው ነው ማለት ነው። ልክ የሆነ ነገር ካየን በኋላ ግን ክፉ ሐሳብ እንዳያስብ ህሊናችንን መቆጣጠር ከቻለን ህሊናችንን ማስተካከል ማረም ከቻለን ደግሞ ኃጢአት አይሆንም። መመልከታችን ብቻውን በደል ሊሆን አይችልም። ምክንያቱም ቅድም እንዳልነው የምናየውን ነገር ሁሉ መምረጥ ስለማንችል ማለት ነው። ሰው በፊቱ የሚመጣውን የሚያየውን ነገር ሁሉ መምረጥ ስለማይችል ማለት ነው። ያየነውን ነገር ግን ላየነው ነገር ምን አይነት ምላሽ መስጠት እንዳለብን በምን መልኩ ለዛ ላየነው ነገር ምን አይነት ምላሽ
መስጠት እንዳለብን ግን መምረጥ እንችላለን። ሰዎችን አይቶ የሰዎችን ውበት አድንቆ ለትዳር ለቁም ነገር መመኘት አንድ ነገር፣ ሰዎችን አይቶ ለዝሙት ማሰብ ደግሞ ሌላ ነገር። ሁለቱ በጣም የተለያየ ነገር። ያየ የተመኘ ሲል ጌታችን እንደዚህ አይናችሁን ጨፈናችሁ የትዳር አጋር ምረጡ ማለት አይደለም። እንደዛ አድርገን መምረጥ አንችልም። ሰው አይደለም እንደዚህ አይነት ምርጫ መምረጥ አንችልም። ሰዎችን አይቶ ለቁም ነገር ማሰብ ለትዳር ማሰብ የተመሰገነ ነገር ነው። አለማድረግም የማንችለው ነገር ነው። ሰዎችን አይቶ ለዝሙት ማሰብ ግን ሌላ ነገር ነው። ሁለቱ የተለያየ ነገር እንደሆነ ማወቅ ያስፈልጋል። ሰዎች ስለሚጨነቁ ነው። እሺ የሆነች ልጅ አይቻለሁ፣ ውበቷን አድንቄያለሁ፣ ላገባ ትፈልጋለሁ፣ ይሄ ግን ተመኟት አያሰኝም ወይ ኃጢአት አያደርግብኝም የሚል ጭንቀት ስላለባቸው ሰዎች ማለት ነውና አይቶ ለቁም ነገር ማሰብ ለትዳር መመኘትና አይቶ ለዝሙት መመኘት ለዝሙት ማሰብ የተለያዩ ነገሮች ናቸው። ስለዚህ ይሄንን መለየት ያስፈልጋል ማለት ነው። ይሄንን መለየት ያስፈልጋል። የሆነ ነገር ከተመለከትን ካየን በኋላ ለዛ ነገር ምን አይነት ምላሽ ነው መስጠት ያለብኝ፣ በህሊናዬ እንዳይመላለስ ኃጢአት አድርጌ እንዳላስበው እግዚአብሔር እንዳላስቀይምበት ምኞት እንዳይሆንና ከእግዚአብሔር አምላክ እንዳይለየኝ እንዴት አድርጌ ነው በጎ ምላሽ መስጠት የምችል የሚለውን ነገር እንደ አንድ ክርስቲያን ማሰብ ይጠበቅብናል ማለት ነው። ስለዚህ የምናያቸው ነገሮችን መምረጥ ባንችል እንኳን ለምናያቸው ነገሮች የምንሰጠው ምላሽን መምረጥ እንችላለን። ቀጣዩ ጥያቄ የሚሆነው እሺ ራሳችን እንዴት ነው ከዚህ ኃጢአት መጠበቅ የምንችለው? አይቼ ተመኝቼ ዝሙት እንዳልሰራ እግዚአብሔር እንዳላስቀይመው እንዴት ነው ራሴን ከዚህ ኃጢአት መጠበቅ የምችለው የሚለውን ነገር ማሰብ ያስፈልጋል። የመጀመሪያው ልናደርገው የሚገባው ነገር ለልቦናችን ይሄንን ነገር እንዲያስብ እድል አለመስጠት። ምን ማለት ነው? ልክ የሆነን ሰው ከተመለከትን በኋላ አእምሯችን ቶሎ ሄዶ ከዝሙት ጋር እንዳያገናኙ ከኃጢአት ጋር እንዳያገናኙ እድል መስጠት የለብንም። ቶሎ ሀሳባችንን መቀየር አለብን። አሁን ልታስበው የፈለግከው ሀሳብ ወይም አሁን ወደ አእምሮ እየመጣ ያለው ሀሳብ ኃጢአት ነው፣ በዚህ ሀሳብ ልትመላለስ አይገባም ብለን ራሳችንን መገሰጽ መልመድ አለብን ማለት ነው። አይኖቻችንን መጠበቅ፣ ልባችንን መጠበቅ ያስፈልጋል። ራሳችንን መገሰጽ መልመድ አለብን። ይሄ ክርስቲያናዊ ግዴታችን። በመሰረቱ ሰዎችን አይተን ቶሎ ወደ ዝሙት ሀሳብ የምንሄደው መጀመሪያም ልባችን እዛ ስላለ፣ ሀሳባችን እዛ ስላለ፣ አእምሯችን በዝሙት ሀሳብ ተወጥሮ ስላለ የምንመለከታቸው ሰዎች ቶሎ ወስደን የምናገናኘው ከዝሙት ጋር ፊልተር የምናደርግበት ነው። ለምሳሌ አንድ ሰው ጠቆር ያለ መነጽር አድርጎ መንገድ ላይ ቢወጣ የሚያየው ነገር ሁሉ ጠቆር ብሎ ነው የሚመለከተው አይደል? ወይ ደግሞ ቀላ ያለ መነጽር አድርጎ ቢወጣ የሚመለከተው ነገር ሁሉ ቀይ ነው። ምክንያቱም ፊልተሩ መነጽሩ የሚያሳይበት ፊልተር ቀይ ስለሆነ ማለት ነው። ሀሳባችን አእምሯችን የሚሰራበት ማይንድ ሴታችን በዝሙት የተቃኘ ከሆነ የምናየውን ሰው ሁሉ የምንቃኘው በዝሙት አይደል? መንገድ ላይ ስትሄዱ መጀመሪያ የምታዩት የሰው ምኑ ነው? ብዙዎቻችን የሰውን አንገቱን አይደል የምናየው? ማተብ አላት ወይስ የላትም፣ ማተብ አለው ወይስ የለም ብለን ነው። ማተቦቻቸውን የምናየው ግን መዳናቸው አስጨንቆን አይደለም፣ ድኗል ወይስ አልዳነም፣ ክርስቶስን አውቋል ወይስ አላወቀም፣ ለእግዚአብሔር ቅርብ ነው ወይስ አይደለም የሚለው ነገር ማወቅ ፈልገን አይደለም ማተቦቻቸውን የምናየው። ለእኔ ይሆነኛል ወይስ አይሆነኝም የሚለው ነገር ለማየት ነው። ብዙ ጊዜ በተለይ ወጣቶች ስንሆን ማለት ነው። ሰዎችን በዝሙት ሚዛን ነው የምንመዝነው። ስንመለከታቸው ታምራለች ወይስ አታምርም፣ ያምራል ወይስ አያምርም፣ ይሆነኛል ወይስ አይሆነኝም በሚል የዝሙት ሚዛን ነው የምንመዝነው። ይሄ ኮንስታንትሊ ጭንቅላታችን ውስጥ ያለው የሩካቤ ሀሳብ የዝሙት ሀሳብ ስላላረፈ ሰዎችን መጀመሪያ ስንመለከት አእምሯችን እዛ መሄዱ የሚገርም ነገር አለ። ስለዚህ አስተሳሰባችንን ማስተካከል አለብን ማለት ውሏችንን ማስተካከል አለብን፣ ኑሯችንን ማስተካከል አለብን። ህሊናችን አእምሯችን ወደዛ ቦታ ሄዶ እግዚአብሔርን እንዳያስቀይም መጀመሪያውን አስተሳሰባችንን ማረም አለብን ማለት ነው። የምናያቸው ፊልሞች፣ የምናነባቸው መጽሐፍ፣ ከጓደኞቻችን ጋር ቁጭ ብለን የምናወራው ወሬ ምን እንድናስብ የሚያደርገን። እስቲ ቆም ብላችሁ ጓደኞቻችሁን አስቧቸው። ከጓደኞቻችሁ መካከል ኮንቲኒየስሊ መንፈሳዊ ነገር እንድታወሩ መንፈሳዊ ነገር እንድታስቡ የሚያደርጋችሁ ማለት ነው። ስለ ቁም ነገር ስለ ስራ እንድታስቡ የሚያደርጋችሁ ማለት ነው። ስለ ወንድ ስለ ሴት እንድታስቡ ደግሞ የሚያደርጋችሁ ማለት ነው። ማንስ ታገኙ ነው ኮንስታንትሊ ስለ ዝሙት የምታስቡት ወይ ስለ ሩካቤ የምታስቡት ወይ ስለ ትዳር የምታስቡት? ቁም ነገርን በጎ ነገርን የሚያሳስቡን ጓደኞቻችን የሚያናግሩን ጓደኞቻችን እንዳሉ ሁሉ ክፉ ነገርን ኃጢአትን ደግሞ እንድናስብ የሚያደርጉን ጓደኞቻችን ደግሞ አሉ። የምናወራው ወሬ፣ የምናነበው መጽሐፍ፣ የምንሰማቸው ዘፈኖች ሊሆኑ ይችላሉ፣ የምናያቸው ፊልሞች ኮንስታንትሊ ሩካቤን ወይም ዝሙትን እንድናስብ የሚያደርጉን ከሆነ የምናያቸውን ሰዎች ሁሉ በዝሙት ሚዛን እንድንመዝን የማድረግ እድሉ ሰፊ። ለልቦናችን ይህን ሀሳብ እንዲያስብ እድል ይሰጠዋል ማለት ነው። ስለዚህ አእምሯችን ቶሎ የሚመለከታቸውን ሰዎች ወደዛ ሀሳብ እንዳይወስዳቸው ወይ ደግሞ በመመኘት ኃጢአት ውስጥ እንዳንወድቅ በፍትወት ውስጥ እንዳንወድቅ ምንድነው ማድረግ ያለብን? አእምሯችን ይህንን ሀሳብ እንዳያስብ እድል ላለመስጠት መሞከር አለብን ማለት ነው። ወይም ደግሞ ልክ ሰው ከተመለከትን በኋላ ልክ የክፉ ሀሳብ ሲመጣ ይህንን ሀሳብ በህሊናችን ለማመላለስ መፍቀድ የለብንም፣ ኢንጆይ ማድረግ የለብንም ማለት ነው። ይህንን ደስታ እንዲያገኝ ለህሊናችን መፍቀድ የለብንም። አሁን ያሰብከው ሀሳብ ክፉ ሀሳብ ነው። አሁን ያሰብከው ሀሳብ ኃጢአት ነው፣ ከእግዚአብሔር የሚለይ ነው፣ ሰውነትን የሚያረክስ ነው። ስለዚህ ይቅርብ ብለን ራሳችንን መገሰጽ ራሳችንን መቆጣት መልመድ አለብን። ልክ እንደዚያ ክፉ ሀሳብ ሲገጥመን ማሰብ ያለብን አሁን ይሄን ሀሳብ እንዴት አድርገን ለአባ የምነግራቸው እንዴት አድርገን የምናዘዘው እያልን ሰውነታችን እንዲጨነቅና እንደዚያ ክፉ ሀሳብ እንዳያስብ መከልከል አለብን። አይኖቻችን በዚህ ደስ እንዳይሰኙ መከልከል አለብን። ለአይናችን ደስታ መንፈግ አለብን። ዓለም የምትነግረን በተቃራኒ ነው። ለአይን ደስታ አትንፈገው ትለናለች። እኛ ደግሞ አይ ለአይናችን ደስታ መንፈግ አለብን። አይናችን እንደዚህ ምስሎችን ተመልክቶ ወይም እንደዚህ አይነት ሰዎች ተመልክቶ
ክፉ ሐሳብ እንዲያስብ መፍቀድ የለብንም። ቅዱስ ዮሐንስ አፈወርቅ የሚባሉ አባት በረከቱ ይደርብንና ምን ይላል? ወደ ሴት አይተህ ደስ መሰኘት የምትፈልግ ከሆነ ወደ ሚስት ተመልከታል። ሚስትን አይተህ ደስ መሰኘት አልተከለከልክም። ሚስትን አይተህ ሩካቤን ማሰብ አልተከለከልክም። ስለዚህ ወደ ሴት አይተህ ደስ መሰኘት የምትፈልግ ከሆነ ሚስትን ተመልከት። ወደ ወንድ አይተሽ ደስ መሰኘት የምትፈልግ ከሆነ ባልሽን ተመልከች ማለት። ስለዚህ ካላገባ ሩካቤን መፈጸምም አልተፈቀደልም፣ ሩካቤን አስበህ ደስ መሰኘትም አልተፈቀደልም ማለት ነው። ባጭሩ ለዓይን ደስታ መንፈግ ነው ለአንተ የተሰጠ ኃላፊነት። ለዓይን ደስታ ነፍገህ አእምሮ ይህንን ክፉ ሐሳብ አመላልሶ በዚህ ሐሳብ ደስ እንዳይሰኝ መከልከል ነው ያንተ ኃላፊነት። ልቦና ይህን ሐሳብ እንዳያመላልሰው መከልከል ማለት ነው። ይሄ የኛ የቤት ስራ። ልክ ክፉ ሐሳብ ሲጨርብን የመጀመሪያው የኃጢአት ደረጃችን ላይ ልክ ክፉ ሐሳብን ስናስብ ይሄ ሐሳብ ክፉ ነው፣ ከእግዚአብሔር ይለየኛል፣ ከእግዚአብሔር ያርቀኛል ብለን ራሳችንን መገሰጽ፣ ራሳችንን መቆጣትን መልመድ ያስፈልጋል ማለት ነው። ከዛን ይሄ ሐሳብ ወደ ንግግር እንዳያድግ መጠበቅ ደግሞ የኛ ኃላፊነት። ንግግሩ ወደ ተግባር እንዳያድግ በጣም ደጋግመን ካሰብነው ስለዚህ ጉዳይ ማውራት መናገር እንጀምራለን። ደጋግመን ከተናገርነው ደግሞ አእምሯችን ስለሚላመደው በተግባር እንፈጽመዋለን ማለት ነው። አእምሯችን እንዳይላመደው ክፉ ሐሳብ ኃጢአት ሐሳብ እንድንረዳ መጀመሪያ ማራቅ ያለብን ይሄ ሐሳብ ወደ ንግግሩ ወደ ተግባር እንዳያድግ መከላከል። ብዙዎቻችን ስናስበው ኃጢአት ያልመሰለን ነገር እንናገራለን። መጀመሪያ እኮ ያስደነግጠን ነበር ያ ኃጢአት በሐሳባችን ሲመጣ። በጣም ግን ስንደጋገሙ የሚያስደነግጥ መሆኑ ይቀርና ኖርማል ይሆናል። ኖርማል ሲሆን መናገር እንጀምራለን። ድሮ ሲነገር ስንሰማው የሚያስደነግጠው ሐሳብ አሁን በጣም ይለመድና ኖርማል ይሆናል ማለት ነው። ስንናገር በጣም ኖርማል ይሆና ህሊናችን የተላመደው ኃጢአት ደግሞ ስንሰራው ያስደነግጣል። ስለዚህ ሐሳብ ወደ ንግግሩ ወደ ተግባር እንዳያድግ በሐሳብ ደረጃ መግደል ስለሚያስፈልግ ገና በሐሳብ ደረጃ እያለ መቃወም አለብን ማለት ነው። ቅዱስ ዮሐንስ አፈወርቅ በሐሳብ የሚሰራ ኃጢአትን ወይም በሐሳብ የሚፈታተንን ኃጢአት ጉድጓድ ውስጥ በወደቀ አውሬ ይመስለዋል። ጉድጓድ ውስጥ የወደቀ አውሬ ሰው ሊጎዳ አይችልም፣ ግን ደግሞ ሳያቋርጥ ከዛ ጉድጓድ ለመውጣት መታገሉ አይቀርም፣ ይታገላል። ያንን ጉድጓድ ቶሎ ካልደፈነውና እዛው ታፍኖ እንዲሞት አውሬው ካላደረግን ታግሎ መውጣቱ አይቀርም፣ የወጣ ቀን መጥቶ ያጠፋናል ማለት ነው። ይህንን ክፉ ሐሳብ ገና ጉድጓድ ውስጥ እያለ ገና ሐሳብ ደረጃ እያለ ወደ ንግግርነት ወይም ወደ ተግባርነት ሳያድግ እዛው ባለበት መግደል ያስፈልጋል። ክርስትና ሐሳብንም ንግግርንም ተግባርንም የመቀደስ ሃይማኖት፣ ሐሳባችንን ንግግራችንን ተግባራችንን የመቀደስ ሃይማኖት። ስለዚህ ክፉ ሐሳብ ወደ ጭንቅላታችን ሲመጣ ሁልጊዜ የሚመጣው ክፉ ሐሳብ የኛ ብቻ ላይሆን ይችላል አይደለ? ጸሎት ላይ ቆመን እኮ መጥፎ ሐሳብ ልናስብ እንችላለን፣ ስድብ ልናስብ እንችላለን። ቤተክርስቲያን ውስጥ ቆመን ጸሎት ላይ እያለን ቃለ እግዚአብሔር እየተነገረ እየሰማን መጥፎ ሐሳብ ልናስብ እንችላለን። እነዚህ ሐሳቦች የኛ ላይሆኑ ይችላሉ። ጠላት ዲያብሎስ በእኛ ላይ መጥቶ ሐሳብን መዝራት ስለሚችል ማለት ነው። አማትበን ወደ ጸሎታችን መቀጠል፣ ወደ ቅዳሴያችን ወደ ተግባራችን መቀጠል ይገባል። አንዳንዴ እንደውም አለማማተብም ይገባል። ዝም ብሎ እንዳልተፈጠረ ሐሳቡን ኢግኖር አድርጎ ኑሯችንን መቀጠል ማለት ነው። በጣም መጥፎ ሐሳብ አሰብኩኝ፣ ይሄን ሐሳብ እንዴት አድርጌ ነው የምተወው? እንደዚህ እያሰብኩ እንዴት ነው የምጸልየው? ይሄ ሐሳብ አጥቶ ነው የሚሉ ሐሳቦች ወደ ጭንቅላታችን ሲመላለሱ የጀመርነውን ጸሎት የጀመርነውን ቅዳሴ እንዘነጋዋለን፣ እንረሳዋለን። ስለዚህ አንዳንድ እንደዚህ ክፉ ሐሳብ ሲመጣ የኛ ሐሳብ የሚያስደነግጥ ሐሳብ ከመጣ የሆነ ሐሳብ አስበን ከደነገጥን የኛ ሐሳብ አይደለም ማለት ነው። ምክንያቱም እኛ ውስጥ የነበረ ሐሳብ ሊያስደነግጠን አይችልም። አዲስ ሐሳብ እንግዳ ሐሳብ ስለሆነ የደነገጠ። ስለዚህ ይሄንን ክፉ ሐሳብ ደግሞ ማሰብ ራሱ አያስፈልግም። እንዳልተፈጠረ ሁሉ እንዳላሰብነው ኢግኖር አድርገን ጸሎታችንን አገልግሎታችንን መቀጠል። ያንን ሐሳብ በህሊናችን ካመላለስ ነው ደጋግመን ካሰብነው ኢንጆይ ካደረግነው ግን ኃጢአት ሰርተናል። ስለዚህ በካህኑ ፊት ሄዶ መናዘዝ ያስፈልጋል ማለት ልክ እንደማንኛውም ኃጢአት በሐሳብ የተሰራን ኃጢአት በደል መናዘዝ መናገር ያስፈልጋል ማለት ነው። ይሄ መንፈሳዊ ግዴታችን ስለሆነ ስለዚህ ሐሳቦቻችን ወደ ንግግራችን ወደ ተግባር እንዳያድግ ገና በእንጭጩ እያለ መቅጨት ወይም መግደል ያስፈልጋል ማለት ነው። ስለዚህ በሐሳባችን የምንሰራቸው ኃጢአቶች መቃወም ያስፈልጋል። እግዚአብሔር አምላክ በሐሳብ ከሚሰራ ኃጢአት እንዲጠብቀን መጸለይ ያስፈልጋል። ህሊናችን በክፉ ሐሳብ እንዳይገዛ ደጋግመን በጎ ሐሳቦችን ማሰብ እንድንችል በመንፈሳዊ ኢንቫይሮንመንት ውስጥ መኖር ያስፈልጋል። ከመንፈሳዊ ሰዎች ጋር መዋል፣ መንፈሳዊ ነገሮችን መነጋገር፣ መንፈሳዊ ነገሮችን ማንበብ፣ ወደ ኃጢአት የማይመሩ ንግግሮችን መምረጥ፣ የምንውልበትን ቦታ የምናያቸውን ነገሮች የምንሰማቸውን ነገሮች መምረጥ መንፈሳዊ ወይም ሃይማኖታዊ ግዴታችን እንደሆነ ማወቅ ያስፈልጋል ማለት ነው። ሩካቤ በጣም ትልቅ ኃይል ያለው ነገር ነው፣ መካድ የማንችለው ጉዳይ። ኮንስታንትሊ በዚህ ኃጢአት የምንፈተንበት ምክንያት ይሄ ነው። ሩካቤ ተፈጥሯዊ የእግዚአብሔር ስጦታ ነው፣ ግን በጣም ደግሞ ኃይል ያለው ነገር ነው። ኃይል እንዳለው ደግሞ እኛ ብቻ ሳይሆን ዲያብሎስም ያውቃል። ለዛ ነው በዚህ ፈተና ሊፈተነን የሚታገለው። በሩካቤ ከፈተነን እግዚአብሔር እንደምናስቀይም ስለሚያውቅ ሰው በሩካቤ ተፈትኖ ያንን ማሸነፍ ካልቻለ እግዚአብሔር ማስቀየም እድሉ በጣም ሰፊ ስለሆነ ማለት ነው። እንኳን ዲያብሎስ የቴሌቪዥን ማስታወቂያዎች እንኳን የሩካቤን ኃይል የተረዱ ናቸው። ከማስታወቂያው ጋር ጭራሽ ከፕሮዳክቱ ጋር ጭራሽ በማይገናኝ ሁኔታ እርቃናቸውን ያሉ ሴቶች፣ ሰውነታቸው የተገላለጠ ሰዎች ምናምን ማስታወቂያ እንዲሰሩ የሚደረገው መልካም ሰው መልኩ ያማረ ሰው ማስታወቂያ እንዲሰራ የሚደረገው ለዛ ለማስታወቂያ ብለን ሳይሆን መልኩን ለማየት ብለን ወይ ያንን እርቃን ለማየት ብለን የዘፈን ክሊፖች ሲሰሩ፣ ፊልሞች ሲሰሩ፣ የቴሌቪዥን ማስታወቂያዎች ሲሰሩ መልክ ያላቸው ሰዎች የሚመረጥበት ምክንያት ይሄንን የሩካቤ ፍላጎታችንን ኤክስፕሎር ለማድረግ
ይሄንን ኤክስፕሎይት አድርገው ፕሮዳክታቸውን ሰርቪሳቸውን ለማስተዋወቅ ማለት ነውና እንኳን ዲያብሎስ ሰዎችም ይሄንን የሩካቤን ኃይል ስለሚያውቁ ያንን የኛን ደካማ ጎን ተጠቅመው የራሳቸውን ጥቅም ለማጎልበት ይጥራሉ። ዲያብሎስም እንደዛ ኃይል እንዳለው ያውቃል። ሩካቤ በጣም ከባድ ፈተና እንደሆነ ያውቃል። ስለዚህ ይሄንን ፍትወታችን ይሄን ተፈጥሯዊ የሆነ ፍላጎታችንን ተጠቅሞ ከእግዚአብሔር ሊያርቀን ይታገላል ማለት ነው። ቤተክርስቲያን ደግሞ እንኳን ኃጢአትን እንኳን ዝሙትን እንኳን ያልተፈቀደልንን ቀርቶ የተፈቀደልንን ከሚስት ጋር ከባል ጋር የሚደረግ ሩካቤ እንኳን በስርዓት በህግ እንድናደርገው ነው የምታስተምረው፣ እንድንገድበው አይደለ? ሩካቤ የሚፈቀድባቸው የማይፈቀድባቸው ቀናት ነው። ይሄ የምታደርግበት ምክንያት ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 ላይ ከቁጥር 12 እንደነገረን ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም አይደለ? ሁሉም ማድረግ ይችላል፣ ሁሉ ግን የሚያንጽ አይደለም። ሩካቤ ከሚስት ጋር ከባል ጋር ስለተፈቀደ ብቻ እንደ እንስሳት መሆን አለብን ማለት እኮ አይደለም አይደል? ሰውነትን መግዛትን ራስን መቆጣጠር እንድንማር ቤተክርስቲያን ትፈልጋለች፣ እግዚአብሔር ይፈልጋል፣ መጽሐፍ ቅዱስ ያስተምራል። ስለዚህ እንኳን የተከለከልነው ሩካቤ ቀርቶ የተፈቀደልን ሩካቤ እንኳን እንድንቆጥበው ሰውነታችን እንድንገዛ ቤተክርስቲያን ታስተምራለች ማለት ነው። አባቶቻችን እናቶቻችን እግዚአብሔር አምላክ የፈቀደላቸውን ትዳር የፈቀደላቸውን ሩካቤ ንቀው መንነው ጥለውት መመነን ማለት መናቅ ማለት ነው። ንቀውት ገዳም ከገቡ እድሜ ልካቸውን ደናግል ሆኖ ለመኖር ከመረጡ ከፈቀዱ እኔና እናንተ ሰው የተፈቀደለትን ነገር አባቶቻችን ያልናቸው የተፈቀደላቸውን ነገር ለመተው ከቻሉ ከወሰኑ እኔና እናንተ የተከለከልነውን ዝሙት መተው እንዴት ይሆናል? ለተወሰነ ጊዜ እስክናገባ ድረስ ማለት ነው። ሰው የተፈቀደለትን ነገር ለእግዚአብሔር ፍቅር ብሎ የሚተው ከሆነ እኛ ለእግዚአብሔር ፍቅር ብሎ የተከለከልነውን ነገር መተው እንዴት ይሆናል? በእውነት ራስን መመልከት ያስፈልጋል። ራስን መገምገም ያስፈልጋል። ወደ ራስ ማየት የሚያስፈልግበት ምክንያት ነው። ስለዚህ ከዚህ ፈተና ራስን ለማራቅ ህሊናችን እነዚህን ሀሳቦች እንዳያስብ ይሄን ሀሳብ ወደ ተግባር ወደ ንግግር እንዳያሳድገው መቆጣጠር፣ መከላከል፣ መታገል ያስፈልጋል ማለት ነው። ግን ቅዱስ ዮሐንስ አፈወርቅ ይጠይቃል። በተግባር እስካልፈጸምነው ድረስ በሐሳብ ብናስበው ምን ችግር አለ? ማለት ማንም የተጎዳ የለም አይደል? በቃ ጭንቅላታችን ውስጥ ያለ ሐሳብ ነው። ማንም እስካልተጎዳ ድረስ እንደው በተግባር እስካልፈጸምነው ድረስ ብናስበው ምን ችግር አለው? ለምን ትላላችሁ? ይላል ቅዱስ ዮሐንስ አፈወርቅ። አንደኛ ጌታችን አታስቡ ካለ አትመኙ ካለ በቃ መመኘት አንችልም፣ አለቀ። ግን ደግሞ ሌላ ምሳሌ ይሰጣል ቅዱስ ዮሐንስ አፈወርቅ። ቤት ውስጥ ከውጭ ስትገቡ ቤት ውስጥ የምትወዱት በጣም የምትሳሱለት ሕፃን ልጅ ትልቅ ቢላ ስለት ያለው ቢላ ይዞ እየተጫወተ ብትመለከቱት ግን በቢላው ራሱን አልቆረጠም፣ ራሱ ላይ ጉዳት አላደረሰም፣ ማንንም አልጎዳም። በጣም ደስ ብሎት እየተጫወተ ነው። ግን ስለት ያለው ቢላ ነው እየተጫወተ ብትመለከቱት ግን ደስ ይል ብላችሁ ታልፋላችሁ ወይ? እስካሁን ራሱን ባይጎዳ ራሱን ባይቆርጥ እንኳን ከዚህ በኋላ ሰው ራሱን መቁረጡ ስለማይቀር ቀስ ብላችሁ እንዳይደነግጥ አድርጋችሁ አባብላችሁ ስለቱን አትቀበሉትም ወይ? ምክንያቱም እስካሁን ራሱን ባይጎዳ እንኳን ከዚህ በኋላ ራሱን መጉዳቱ ስለማይቀር ማለት ነው። የኛም ተፈጥሮ ከሰው የተለየ አይደለም። ምንም ያክል ጥንካሬ ያለህ ቢመስል ጠንካራ አይደለም። ምንም ያክል ብርታት ያለሽ ቢመስልሽ ራስሽን መግዛት የምትችይ ቢመስልሽ ራስሽን መግዛት አትችይም። ከሰው የተለየ ጸጋ፣ ከሰው የተለየ ባህሪ የለም። እስከዛሬ በዚህ ኃጢአት ባንወርቅ እንኳን ይሄንን ኃጢአት የምናመላልሰው ከሆነ በህሊናችን አንድ ቀን መውደቃችን፣ አንድ ቀን ራሳችንን መጉዳታችን አይቀርም ማለት ነው። ስለዚህ አሁን ባታደርገው እንኳን ለወደፊት ላለማድረግ ምንም ማስረጃ ምንም ማረጋገጫ ስለሌለ ምን ችግር አለው በሐሳቤ በበደል በተግባር እስካልበደልኩ ድረስ እንዳትል ብሎ ቅዱስ ዮሐንስ አፈወርቅ አባታችን ያስጠነቅቃል ማለት ነው። ስለዚህ ያየ የተመኘ አመነዘረ ማለት የሆነን ሰው መንገድ ላይ ከተመለከትን በኋላ ያንን ሰው ለዝሙት ሐሳብ የምንፈልገው ከሆነ አእምሯችን ቀጥታ ወስዶ ከዝሙት ኃጢአት ጋር የሚያገናኘው ከሆነ ይሄ ኃጢአት ነው ማለት ነው እንጂ የምናየው ሰው ሁሉ ሰው ስላየን ኃጢአት ሰርተናል ማለት ነው አለማየት ስለማንችል ማለት ነውና እግዚአብሔር አምላክ በቸርነቱ ከዚህ ኃጢአት ከዚህ በደል አርቆ እንደዚህ አይነት ክፉ ኃጢአት ውስጥ ወድቀን እግዚአብሔርን የምናስቀይም እንዳንሆን እሱ ይጠብቀን። ስለነበረን ጊዜ ለእግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆያል።